አዶናይ ቀስት ነው። የትኛው ነው በርግጥ ሀገር የሚያፈርሰው? ዛሬ ግጥም የሚመስል ንግግር ወይም ጥያቄ ነው ማቀርብላችሁ። ሀገር የሚያጠፋው በርግጥ የትኛው ነው? ነውር ብለን በሰየምነው ሰግጥ ጭምብል ቁም ነገርም የሚያፈልቀው ህመም አለን ድረሱልን የሚል ቅኔ የሚዘርፈው አዶናይ ነው ወይስ ያኛው ቃላት መርጦ ዘር መንዝሮ የሚያባላው ምሁር ነኝ ባይ ባላምሮ? የትኛው ነው በርግጥ ትውልድ የሚያመክነው? እስኪ በበጎ አይን በመልካም እንየው። አበባ ሸፍኖ እሾህ ከሚሰጥ ፋይዳ ከሌለው ሰው እመነኝ ግድ የለም ከሾህ የተገኘም አበባ ጥሩ ነው። ማን ነው ሀገር አጥፊው? ትንሽ ዝና ሲያገኝ ራሱን ቆልሎ ሲራቀቅ ሚውለው ወይስ እስከ ኃጢአታችን የሚሸከም አምላክ የምትደግፍ እናት መኖሯን ያወጀው ዘመኑን ተሻግሮ ያለባበስ ወጉን ሀገሩን አክብሮ ማርያም 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 ያለው ማን ነው ሀገር አጥፊው? ንገሩኝ። ይሄኛው ጻድቅ ነው? ይሄኛው ልክ ነው ታቦቱን ሲያቃጥል ሲያፈርስ የምናየው? ለየትኛው ነበር አዋጅ የሚገባው ድምጽ የሚያስፈልገው? እውነት ለመናገር የምንጮህለት ችግር አልቆብን ነው ከወጣቱ ደውል የምንሟገተው? ይልቅ ወደ መፍትሄው እስኪ በበጎ አይን በመልካም እንየው። ወጣቱ ቀስት ነው፣ ለተረሳው ትውልድ ማሳያ መስመር ነው። ባከነም ካላችሁ ለባከነው ትውልድ ማን ነው ተጠያቂው? ማን ነው ፈራጅ ዳኛው? ችሎቱ ይሰየም፣ ወጣቱን እንስማው። የተንጋደደ ቃል ነውር የመሰለው ስለምን ወጣቱን በብዙ አነቃቀው? ቀድሞውን ቀራጩ እንዴት ቢቀርጸው ነው? እዚህ ላይ ነው ነጥቡ፣ በደንብ እንመርምረው። የተረሳው ትውልድ በጫት በሲጋራ በወሲብ የጠፋው በራስ መተማመን መራመድ ያቃተው ህመሙን ተረድቶ ጠፍቶት ነው የሚያክመው። ለዛ ነው ቀስታችን ነውሩን በአደባባይ በግላጭ ያወጣው። ምናልባት ወቃሹ ከልጇ ዳኝ ጋር ነው የሚወቃቀሰው። ነገሩ ደውል ነው፣ ነገሩ ቀስት ነው። በነቀፋው ፋንታ ይልቅን መርምረው። ግድ የለም እንስማው፣ ጉዳዩ ከባድ ነው። አሁን ይሄ ጩኸት ወጣቱን ያሸሻል ወደ መደበቂያው። አንድ ጥያቄ አለኝ። ሰው አጥፍቶ ሰው ተመክሮ ሰው ተምሮ ሲድን ምን ነው የሚያመን? መውደቁ ነበረ በርግጥ የሚበጀን? ራሱን ማሸነፍ ማዳን ከብዶት ወድቆ በሐሺሽ በጋንጃ በሱስ ወፍጮ ደቆ ይሻላል ወጣቱ ማየት የትም ወድቆ? ታዲያ የቱ ላይ ነው ራሱን ማዳኑ መሰሉን መግለጡ? ማሸነፍ ሲገባው የምንወቅስበት ምክንያቱ የቱ ላይ ነው? ዋሽቶ ቢሆን ኖሮ ነበር የምናከብረው ጀግና ወጣት